እስክንድር ቀለበት አሰርኩ ሲለኝ ያው ቀጥሎ ያለው ስቴፕ ሽማግሌ መላክ እንደሆነ ታውቃላችሁ። ከዛ ቀጥሎ ያለው ስቴፕ ያው መጋባትና አብሮ መኖር ነው። አቅም ያለው ይደግስ የለ። አዎ ስለ ድግስ ሲታሰብ ለእስክንድርም ለእናንተም እቺ መልእክት ሳልናገር ባልፍ ይቆጨኛል። ከኛ ጋር የሚሰራው ኬቲ ኬተሪንግ እና አገልግል በጣም በብዙ ድግሶቻችን ኩራታችን እንደሆነ ደጋግሜ ነግሬያችኋለሁ አይደል? አዲስ ነገር ይዞ መጥቷል። ድሮ ድግሱን አመጥተው ጽድት ያለ ምግብ መጠጥ አቅርበው ነበር የሚያስተናግዱት። አሁን ግን አስቤዛውን እህሉን እኛ እንገዛለን ካላችሁ ከኛ ባለሙያ ብቻ መውሰድ ትችላላችሁ ብለዋል። ባህላዊ ሼፍ፣ ዘመናዊ ሼፍ፣ አስተናጋጅ፣ ሱፐርቫይዘር እስከ ጽዳት ጭምር ባለሙያ ብቻ ከኛ ወስዳችሁ ድግሳችሁን መደገስ ትችላላችሁ፣ እንዲሁም እናማክራችኋለን እያሉ ነው። እንግዲህ እስክንድር ድግስ ካሰብክ ለምሳሌ አንተ ለ100 ሰው ስንት ኪሎ ጤፍ እንደሚገዛ አታውቅም፣ አማካሪ ያስፈልጋል። ሌላው ደግሞ አይ ባለሙያ አልፈልግም ዘመዶቼ በጣም ባለሙያ ናቸው ካልክ ደግሞ እቃ ብቻ መከራየት ትችላለህ። ከኬቲ ምግብ ማቅረቢያ እቃዎች፣ ማብሰያ እቃዎች፣ አጠቃላይ ለማስተናገድ የሚያገለግሉህም በሙሉ ከጠረጴዛና ወንበር ጭምር መከራየት ትችላለህ። አይ ራሳቸው ይደግሱና ልገላገል ካልክ ስራቸው ነው። አይ እኔ ለሽምግልናው ቀለል አድርጌ በ2 በ3 አገልግል ነው ጉዳዩን የምገለው ካልክ ደግሞ በአገልግላቸው የታወቁ ናቸው። በሀዘንም በደስታም ሁላችሁም ደውሉላቸው። ይሄ ስልካቸው ነው።